እንዴት ናችሁ? አሜን። እግዚአብሔር የተመሰገነ ይሁን። እግዚአብሔርን በጣም እናመሰግናለን ስለተደረገልኝ ግብዣም ስለተዘጋጀው ፕሮግራምም እግዚአብሔርን አመሰግናለሁ። ሁላችሁን እዚህ ስላገኘኋችሁ ደስ ብሎኛል። በእግዚአብሔር ቤት መሰብሰብ ደስ ይላል። የኛ ቄስ ድሮ ቄስ ኢዶሳ ገመቺስ ኦኒስሞስ ይባላሉ። ስብከታቸውን በሁለት ጥቅስ ነው የሚጀምሩት። የመጀመሪያው የእግዚአብሔርን ቃል የሚሰሙና የሚያደርጉ ብፁዓን ናቸው አለ ጌታ ኢየሱስ። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አለ ንጉሥ ዳዊት ብሎ ይጀምራሉ። ስለዚህ ወደ እግዚአብሔር ቤት ስለመጣን ደስ ያላችሁ እግዚአብሔርን አመስግኑ። ሃሌሉያ። በመድራችን እግዚአብሔር አዝበሪ ላይ የተደረገው የሪቫይቫል ዌቭ መድራችንም እንዲመጣ እንጸልያለን። እኛ በሪቫይቫል እናምናለን፣ በመንፈስ ቅዱስ እናምናለን፣ በእግዚአብሔር ኃይል እናምናለን። እኛ የምናምነው እርጥብ ነው፣ መንፈስ ቅዱስ ያለበት። ሃሌሉያ። ሰጂዳ ሳጣመነኑ ሃሌሉያ። መንፈስ ቅዱስ ያለበት፣ እግዚአብሔር ኃይል ያለበት፣ ትንቢት ያለበት፣ ፈውስ ያለበት፣ ልሳን ያለበት። ሃሌሉያ። በጣም ብዙ ሰዎች የልሳን ስጦታ የመንፈስ ቅዱስ ስጦታ ቲዮሎጂ ሲማሩ በቃ ይተዋሉ እና ኋላ ቀር ይመስላቸዋል። ወደ ኋላ በቃ ትንቢት መናገር ወይ ትንቢት ማመን ወይ ልሳን መናገር ወደ ኋላ መቅረት ይመስላቸዋል። ነገር ግን ዘመን የሚያሻግረው የመንፈስ ቅዱስ ኃይል ነው። ሃሌሉያ። መሪን መሪ የሚያደርገው ውበት የሚሰጠው ሞገስ የሚሰጠው ቅባት የሚሰጠው ኃይል የሚሰጠው ሕይወት የሚሰጠው የእግዚአብሔር መንፈስ ነው። መንፈስ ቅዱስን የምትወዱ በእልልታ በጭብጨባ በሆታ ሃሌሉያ። ዛሬ ከናንተ ጋራ የማሳልፈው ጊዜ ቆሮንቶስን እያጠናው ነው። ከዛው ላይ አንድ ክፍል ለሊት ጌታ ዛሬ ማለዳ ያስተማረኝን አካፍላችኋለሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 እና 15 የእግዚአብሔር ቃል ሲነበብ ቆመን እንሰማለን። The book of 2 Corinthians chapter 2 verses 14 and 15 ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 እና 15 እንደዚህ ይላል። ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የዕውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና እንጸልይ። በሰማይና በምድር ኃያል ክቡር ድንቅ የሆንክ ጌታ በዚህ ስፍራ ደግሞ ይህ ቃል በመካከላችን እንዲበራ እጸልያለሁ። ልባችንን በዚህ ቃል እንድትነካው፣ መንፈሳችንን በዚህ ቃል እንድታነቃቃው፣ ሐሳባችንን በዚህ ቃል እንድታሰፋው፣ ዕውቀትን እንድትጨምር፣ ጥበብን እንድትጨምር፣ ማስተዋልን እንድትጨምር በኢየሱስ ክርስቶስ ስም እጸልያለሁ። እኔ ባሪያ ዝቅ ዝቅ ላለሁ፣ አንተ ደግሞ ከፍ ከፍ በል። በኢየሱስ ክርስቶስ ስም ሕዝብን ተገናኘው፣ ለሕዝብም ለዘላለም ድኖ ይቅር። በአእምሮዬ ደግሞ አስብ፣ በአንደበቴ አንተ ተናገር። እኔ ዝቅ ላለሁ፣ አንተ ከፍ በል። በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። ሐዋርያው ጳውሎስ ነው ይህንን ቃል የጻፈው። ለቆሮንቶስ ሰዎች ነው የተጻፈው። ድንቅ ቃል ነው የሚናገረው። ቆም ብሎ እግዚአብሔርን የሚያመሰግንበት ቦታ ነው። አንዳንድ ጊዜ እንደ አገልጋይ ቆም ብሎ እግዚአብሔርን ዝም ብሎ ማመስገን አስፈላጊ ነው። ሐዋርያው ጳውሎስ እግዚአብሔርን የሚያመሰግንበትን ምክንያት በዚህ ላይ ዘረዝረዋል። ስለሱ ለመናገር አይደለም። ነገር ግን this is a moment for him to pause and give thanks to God. says ምስጋና ይሁን በቃ ለእግዚአብሔር። እስቲ እግዚአብሔርን የምናመሰግንበትን የምስጋና ድግስ እናዘጋጅ ነው። እግዚአብሔርን እናመስግን።
ብዙ ጊዜ የምስጋና ፕሮግራሞች ተብለው የሚዘጋጁ ፕሮግራሞች አሉ አንዳንድ ጊዜ ለምስጋና ፕሮግራምን መያዝ በጣም ኢምፖርታንት ነው እግዚአብሔር የተመሰገነ ይሁን appreciate ለማድረግ አምላክን celebrate ለማድረግ ምስጋና ለማድረግ he is taking a moment የሚያመሰግንበት ምክንያት ደግሞ ስለ አገልግሎት ነው እግዚአብሔርን የሚያመሰግነው ስለ አገልግሎቱ ነው የሚያመሰግነው ይሄ ስለ አገልግሎቱ ሲያመሰግን የአገልግሎቱ የምስጋና ሁለት ገጽታዎች ነው የሚያመሰግንባቸው አንደኛው እግዚአብሔር በእኛ ስለሚሰራው ስራ ያመሰግናል በህይወቱ እግዚአብሔር እየሰራው ስላለው ስራ ያመሰግናል ሁለተኛ ደግሞ እግዚአብሔር እሱኑ ራሱ ስለሰራው ያመሰግናል the two aspects of his praise ከመጀመሪያው መጀመር ፈልጋለሁ ሐዋርያው ጳውሎስ ማን እንደሆነ ታውቃላችሁ ታሪኩን ታውቃላችሁ ግን እዚህ ላይ በሚድኑትና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ ምንድነን መዓዛ ነን ይላል መዓዛ አልነበርንም ድሮ ሐዋርያው ጳውሎስ እንኳን ሳያምን አሳዳጅ በነበረበት አምኖም ሰዎች ሊቀርቡት አይፈልጉም ነበር ስሙ ይሸት ነበር ሐዋርያው ጳውሎስ ትዝ ይላችኋል ጳውሎስ ዳነ በደማስቆ መንገድ ላይ እግዚአብሔር ተገናኘው እንደ ድሮ አሳዳጅ አይደለም አሁን አማኝ ነው እንዲያው መንፈስ ቅዱስ ተሞልቷል አገልግሎት ሁሉ የሞካከረ የጀመረ ነው የሚል ወሬ የት መጣ ኢየሩሳሌም ሲመጣ የሐዋርያት ጉባኤ አናምንም አሉ አንሄድም አሉ እንዲያው ከ12ቱ ማንንም አላኩም አዲስ አማኝ የነበረ ገና ጌታን አምኖ ንብረቱን ሽጦ ክሪት ከሚባል አይላንድ መሬት ሽጦ አምጥቶ መሬቱንና ገንዘቡን በሐዋርያት እግር ስር የጣለ አንድ ሰው ነበረ የድሮ ነጋዴ ነበረ ማን ነው ስሙ ባርናባስ ነው የላኩት ባርናባስ ነው ሄዶ ቼክ ያደረገው እንኳን ሳያምን አምኖም ስሙ ጥሩ አልነበረም ነገር ግን ያንን ስም ቀይሮ በሚድኑትም ባልዳኑትም ዘንድ እኛ ምንድነን አለ አሁን የክርስቶስ መዓዛ ነን አለ ሃሌሉያ ልባርካችሁ አንድ ነገር በበረከት ታምናላችሁ እግዚአብሔር ስማችሁን ሽቶ ያድርገው ይሄ በዋይዝ በሆነ መሪ ስለ መሪነት ሬፑቴሽን ይባላል ይሄ ሬፑቴሽን ወይም ገጽታ ግንባታ ይሉታል በዚህ ዘመን ለገጽታ ግንባታ ብዙ ገንዘብ ይወጣል በዚህ ዘመን ለገጽታ ግንባታ እስቲ ስለኔ አውራ ይባላል አንዳንድ ጊዜ ሁለት የገጽታ ገንቢዎች ይጠራሉ አንዱን ምንድነው የሚለው በጣም የውሸት ነገር ሰብስብና የውሸት ፋይል ሰብስብና ድራሽን የሚያጠፋ ነገር በሶሻል ሚዲያ ላይ ልቀቅ እሺ ከዛ በኋላ አንደኛው ለውሸት ይቀጠራል ከዛም በኋላ ሰው ሁሉ ስለዛ ውሸት ካወራ በኋላ ለአንድ ለሁለት ሰው ደግሞ በደንብ ተዘጋጅበትና ያ ሰውዬ ምን ያክል እንደዋሸ ከነማስረጃ ቁጭ በልና ተንትን ይባላል ያ የዋሸው አፈርድሜ ይባላል ስሙ የጠፋው ሰውዬ እንደገና ግራንዲዮስ ሆኖ ይወጣል ገባችሁ አይደል ግራንዲዮስ ሆኖ ይወጣል ይሄ የገጽታ ግንባታ ዘመቻ ነው the best የሰውን ገጽታ በመገንባት ወደር የሌለው የናዝሬቱ የኢየሱስ ደም ነው የሰውን ኃጢአት ሞልጭ አድርጎ አጥቦ ሃሌሉያ የወደቀ የከሰረ አፈር ድሜን የበላ ሰውዬ ብድግ አድርጎ እንዳንበሳ በህዝብ መሃል ያመላልሰዋል ክብር ስጡት ለናዝሬቱ ኢየሱስ ሃሌሉያ ክርስቲያን ሊተርጂ ወይም ሊቶርጊያ የሚባለው ክርስቲያን ሰርቪስ ያገልግሎት
ትራዲሽናሊ ነው ምነግራችሁ በዚህ ዘመን በቃ ሰው ይሰበሰባል አምልኮ ይባላል እንጂ አምልኮ ሁሉ ጊዜ የሚጀመረው በኑዛዜ ነው ኑ ወደ ጸጋው ዙፋን እንቅረብና ኃጢያታችንን እንዲህ ብለን እንናዘዝ ይልና ወደ መቅደሱ ይዞራል እኛ እንዲያድርገን በማወቅ በስተት በድፍረት ያደረግነውን ኃጢያታችንን በደላችንን በድለናል ኃጢያተኛ ያ ሁሉ ህዝብ ያን ጊዜ የኃጢያቱ ክብደት ይሰማዋል እንዲህ ነው የሚያጎነብሰው ክብደቱ ሰው የሚያቀው ሰው የማያቀውን በሐሳቡ በድርጊቱ በእግሩ በእጁ በልቡ በአፉ የሰራውን ኃጢያት በሙሉ በእግዚአብሔር ፊት በኑዛዜ ፊት ይቀርባል ከዛም በኋላ ከተናዘዙ በኋላ ወደ ህዝቡ ይዞርና ኑና እንዋቀስ ይላል ኃጢያታችሁ እንደ ደም ብትቀላ እንደ በረዶ ትነጻለች እኔ የኃጢያተኛን ሞት አልሻም ነገር ግን ከመንገዱ ተመልሶ ይድን ዘንድ ፈቃዴ ነው ስለዚህ ኃጢያታችሁን የተናዘዛችሁ ሁላችሁ ይልና ምን ይላል በእግዚአብሔር በተሰጠኝ ስልጣን የኃጢያታችሁን ስሬት አስታውቃችኋለሁ ማለት ተደመሰሰ ማለት ነው ሃሌሉያ እንዲህ ብሎ የገባ ሰካራም እንዲህ ብሎ የገባ አመንዝራ እንዲህ የገባ አሜተኛ እንዲህ የገባ ውሸታም እንዲህ የገባ ሌባ እንዲህ ብሎ ያገባ አጭበርባሪ ሁሉ ኃጢያት ተደመሰሰለ በደግ ብሎ ሃሌሉያ ማለት ይጀምራል ክብር ለእግዚአብሔር ይሁን ከዛ በኋላ እንዲህ ይላል እንግዲህ በርሱ ባሉ ኩነኔ የለባቸውም እኛ ባሼ ዋይ ኮዱበታችሁ ተካ መቃዋቀዩ ሃይ ቢፈሙ harka galate fadda gofta kana haleluya ክብር ለእግዚአብሔር ይሁንለት ምንድነው ያለው ሐዋርያው ጳውሎስ እኛን ምን አደረገን ይላል በሚያምኑትም በማያምኑትም ዘንድ እኛ ምንድነን አለ የክርስቶስ መዓዛ ነን አለ ሃሌሉያ ያንተ መዓዛ አይደለም የማን መዓዛ የክርስቶስ መዓዛ ክርስቶስ እንሸታለን ማለት ነው አሜን ነው very good እሺ በዚህ አጭር ጊዜ ከዚህ ቃል ጋር አንድ ማካፈላችሁ ምስጢር አለ ሐዋርያው ጳውሎስ ቁጥር 14 ላይ በጻፈው ክፍል ውስጥ ምንድነው የሚለው ነገር ግን ይላል በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን በእኛ በየስፍራው ሁሉ ይልና ሶስት ቃላት አለች ከዛ በኋላ የዕውቀቱን ሽታ ለሚገልጥ የዕውቀቱን ሽታ መግለጥ ስለሱ ነው የምናገረው የዕውቀቱን ሽታ መግለጥ ምን ማለት ነው ይሄ በጣም ከባድ ኤክስፕሬሽን ነው now thanks be unto God which always causes us to triumph in Christ and makes manifest the savor of his knowledge by us in every place የዕውቀቱን ሽታ ከባድ አባባል ነው የዕውቀቱን ሽታ በእኛ ይገልጣል ይላል ታች ወርዶ ደግሞ እኛን ራሳችንን የክርስቶስ መዓዛ አደረገን ይላል ይሄ የክርስቶስ መዓዛ አደረገን የሚለው ቴዎሎጂካሊ ኦንቶስ የሚባል ነገር አለ ONTOS ይሄ የግሪክ ቃል ነው ኦንቶስ ማለት ቢንግ ማለት ነው መሆን ማለት ነው ይሄ መሆን የምንለው ምንድነው the ontological impact of the word of God የምንለው የእግዚአብሔር ቃል አንተ ያልሆንከውን አንቺ ያልሆንሽውን ማድረግ ይችላል ይሄንን ቁጭ ብሎ አስተውሎ ማመን በጣም ኢምፖርታንት ነው አንተ እኮ አይደለም አንቺ አይደለሽም you are never ever impossible qualified አይደለም ግን ያንን ሰው አንስቶ ማድረግ ይችላል እኔ ከኃጢአተኞች ሁሉ የባስኩ የመጨረሻ አንስቶ የቤተ ክርስቲያን ገዳይ የሐዋርያት አሳዳጅ አቃጣይ የነበርኩትን ሰውዬ አንስቶ ሐዋርያ አድርጎ ለወንጌል የሚሞት ሰው ማድረግ ይችላል ይሄ ምንድነው የሚያሳየው the ontological power of the word of God ስለዚህ ዛሬ
እኛ ተሸክመን የምንዞረው ቃል ሰው ያልሆነውን ለውጦ ማድረግ ይችላል። ማያቀውን አዋቂ ያደርጋል። ሕፃንን ጠቢብ ያደርጋል። ደሃን ባለጠጋ ያደርጋል። ያልተማረውን የተማረ ያደርጋል። ስልጣን የሌለውን ስልጣን ያለው ያደርጋል። The word of God can transform our nature. ያልሆነውን ሊያደርገን ይችላል። ይሄንን አምናለሁ የሚል ደገፍ ብሎ ሶስቴ አሜን ይበል። እስቲ እንደገና የመጨረሻ ያልሆንኩትን በሉ እስቲ እኔን ማድረግ እንደሚችል አምናለሁ። ሃሌሉያ። በጣም የሚገርማችሁ ይሄ ቸርች ሲገነባ የሰሚናሪ ተማሪ ነበርኩ እዚህ መካኒሳ። ይሄ ቸርች ሲገነባ ይሄ ህንጻ ሲገነባ እንዲያው ወደ መጨረሻው ፈንድሬዚንግ ውስጥ አስገብተውኝ ነበር። የፈንድሬዚንግ ኮሚቴው ነበርኩ። ግን ብር መስጠት አልችልም ነበር ያኔ። ሞራል ነው መስጠት የምችለው። እና ሞራል እንድሰጥ ነው እንጂ ብር እንድሰጥ ተማሪ ነኝ። ብር ምንም ነገር የለኝም። ነገር ግን ከትላልቅ ነጋዴዎች ጋራ የዚህ ህንጻ ፈንድሬዚንግ ኮሚቴ ውስጥ አስገቡኝ። ምን ለማድረግ? ቃል እንድሰጥ፣ ሐሳብ እንድሰጥ። ከዛ በኋላ ይሄ ህንጻ ተሰርቶ ፓርሻሊ አልቆ ጣሪያው ከቨር አድርጎ ሲገቡበት የመጀመሪያው እሁድ እኔ ነኝ የሰበኩት። እዚች ጋር ቆሜ ያኔ እዚህ ጋር ነበረ ፑልፒቱ። እዚህ ጋር ቆሜ እግዚአብሔር የተመሰገነ ይሁን። እዚች ጋር ቆሜ የመጀመሪያውን ስብከት የሰበኩት እኔ ነኝ። አሜሪካን ሀገር ከመሄዴ በፊት ወጣት ነኝ፣ ልጅ ነኝ፣ ቃሉን እወዳለሁ። እንዴት እንደመረጡኝም አላቅም። ቤቱ በትላልቅ ሰው የተሞላ ነው። ሳክስፎን ይዘው የሚዘምሩ አሁን ወደ ጌታ ሄዱና 50 አለቃ ስዩም ነበሩ፣ ቄሶች ነበሩ፣ ወንጌላውያን ነበሩ፣ የፈውስ አገልጋዮች ነበሩ። ይሄ ተሞልቶ ነበረ። አፈር ነው፣ ጭቃ ነው፣ በደንብ አላለቀም። እዚህ ቆመን ያኔ ያልነበርኩትን ቃሉ ደግሞ ዛሬ ሌላ ሰው አድርጎ ሃሌሉያ ሌላ ሰው አድርጎ አምጥቶ እዚህ ደግሞ ያቆማል። አንድ ነገር ልንገራችሁ፣ የእግዚአብሔር ቃል ሁለንተናችንን የመቀየር ጉልበት አለው። አማኝ አለ እዚህ ቤት ውስጥ፣ አማኝ አለ እዚህ ቤት ውስጥ። So a true leader believes in the transforming power of the word of God. ክብር ለእግዚአብሔር ይሁንለት። አሜን ነው። አንድ ጊዜ አጼ ምኒልክ መልእክተኞች ልከው ከሱዳን ሚሽነሪ ጠሩ። ዶክተር ቶማስ ላምቤን ኢትዮጵያ ምስራቁ ጋምቤላ ምን በወረርሽኝ ተይዞ እስከ ደምቢዶሎ ድረስ እና መተው እንዲያክሙ እነ ዶክተር ላምቤ መተው ያንን ሲጀምሩ ነው እንግዲህ አጥር ስር Beyond the Darkness የሚል መጽሐፍ ጽፈዋል እነ ዶክተር ነጋሶ የቄስ ጊዳዳን ሂስትሪ Beyond the Darkness። ጠዋት ለባለ የሚለምኑ ሰዎች to the beggars when he was preaching the gospel to the beggars ከአጥር ውጪ ሆነው ከሚለምኑ መካከል ነበሩ ዶክተር ነጋሶ አባት። ያንን ቃል እየሰሙ በየጊዜው በጣም የሚገርመኝ በጣም ስማርት እና ችሎታ ስለነበራቸው ሁሉ ጊዜ ከመስበክ ለዚህ ሰውዬ በብሬል በሰጠው እሱ ራሱ ጧት ይሰብካል ምናምን ተብሎ እሱኑ ጠርቶ እሱኑ አስተማሪ ያደረገው። ለማኙን አንስቶ የእግዚአብሔር ቃል ሃሌሉያ ከመሬት አንስቶ ሰባኪ ያደርገዋል። ሰባኪ መሆን ብቻ ደግሞ አይደለም፣ እስከ ጅማ እስከ የት ዞረው ተዘዋዋሪ የሚበላውን የሚለምን ሰው ብድግ አድርጎ ዓለም የሚዞር ሰው ያደርጋል። ኤላ የእግዚአብሔር ቃል ያደርጋችሁ። ኤላ ኢሲንሃጎድ ሃሌሉያ። አንዳንድ ሰው ከቃሉ አቅም በታች ነው የሚኖረው። ከተሸከምነው ቃል አቅም በላይ ነው። አንዳንድ ጊዜ ሰዎች አይፎን ይዛሉ። አይፎን ይዙና ፎቶ ያነሳሉ። ፎቶው ጥቁር ነው፣ ፎቶው አያምርም። ካሜራውን ይጠርጉታል፣ እንዲ
እንዲህ ይላሉ ያነሳሉ ፎቶ አያምርም እዚህ ይዞራሉ አያምርም ከዛ እስቲ አምጣለዋለሁ አንዳንዱ እቀበለውና አለ ላይት አሬንጅመንት ፒክቸር አሬንጅመንት ሁሉ ነገር አለ እዚህ ነክተ ቦግ ስታረገው አንኦፉ ማንባዴ ዴማውሌ ይላል ዝም ብዬ ነው ይዞ ምዞረው እንጂ ሰው ይሄ ያለውን አቅም ሰው ዝም ብሎ ነው እንጂ አይፎን አለኝ በዚህ ዘመንማ አንዳንዱ ጉድ ነው የሆነው መንግስት ያለ ቴሌ ምናምን ብር እንዳትጠቀሙ ሲል መከራውን ነው ያየው ባለ ሀብት ሁሉ ይሄን የሚያል ቴሌፎን አለው ማዲያ ሄዶ እስቲ ሙላበት ይላል ቆሞ ዝም ብሎ ነው የተሸከመው እንጂ ሙሉ አቅሙን አይደለም እየተጠቀመ ያለው ቃሉ ሙሉ አቅሙ ይስራብህ የተሸከምከው ዳይናሚክ ነው ከአቶሚክ ቦምብ ይበልጣል የተሸከምከው ከወርልድ ባንክ ይበልጣል የተሸከምከው ከጥቁር አንበሳ ሆስፒታል ይበልጣል የተሸከምከው ከመድኃኒት ይበልጣል የተሸከምከው ከሰርጀሪ ይበልጣል እንካ በረከቱን ተቀበል ቃሉ በሙሉ ኃይሉ ይስራብህ ቃሉ በሙሉ ኃይሉ ይስራብህ ኢላ ሰገሊች ቦላ ፉዴ አዱኛ ረነማናነሳ ዱአ ካሴ በየለፋር ረነማናነሳ ኢላ ልባርክ በቃሉ ሙሉ ኃይል ተገለጥ ሃሌሉያ ክብር ለእግዚአብሔር ይሆንለት የተሸከምከው የሚቀይር ነው የሚለውጥ ነው ምድር የሚገለባብጥ ነው ሃሌሉያ ክብር ለኢየሱስ ይሆንለት ለመጀመሪያ ጊዜ ከምዕራብ የመጣ የኢትዮጵያ ፕሬዝዳንት የተወለደው ከዛ ባለ አይነ ስውር ሰው ነው አይነ ስውሩን አንስቶ የፕሬዝዳንት አባት ያረጋል ለማኙን አንስቶ የንጉስ አባት ያረጋል ነደጌሳ እኒ ስር ከጅሩሁም ነቀባ እኒ ስር ከጅሩ አብዳ እኒ ስር ከጅሩ ቡዴኒ እኒ ስር ከጅሩ ቢሻኒ እኒ ስር ከጅሩ መዶሻዳ እኒ ስር ከጅሩ ቢላዳ እኒ ስር ከጅሩ ገላና እኒ ስር ከጅሩ ሁምና አሁን ወጣችሁ እኔ ሁሉ ጊዜ ይዤ የምዞረው የኮምፒውተር የፓስፖርት የምን ብርም ካለኝም እዚህ የሚይዝባት ዓለምን ስዞር ይዛት የምዞረው ቦርሳ አለችኝ ከዛ ቦርሳ ውስጥ የማይወርድ አንድ ነገር አለ መጽሐፍ ቅዱስ ያ መጽሐፍ ቅዱስ የሚገርማችሁ ገና እኔ ሰሚናሪ ተማሪ ሆኜ በባይብል ስተዲ ግሩፕ በፕሬየር ግሩፕ የተሰጠኝ መጽሐፍ ቅዱስ ነው እስከ ዛሬ ድረስ ከኔ ቦርሳ ውስጥ አይወርድም ሰው ሁሉ በሄድኩበት ቦታ ሲጠይቀኝ ምን አለ አስመዝግብ ምን ይዘመጣ ያንን መክፈት ነው የምወደው በጋግ ካን ኮንጀዳን ሃሌሉያ ይሄ ነው የኔ ሀብት ይሄ ነው የኔ ስራ ይሄ ነው የኔ መታወቂያ ይሄ ነው የኔ ፓስፖርት ይሄ ነው የኔ አካውንት ይሄ ነው የኔ ጤንነት ይሄ ነው የኔ እድሜ ይሄ ነው የኔ አቅም ይሄ ነው የኔ ጉልበት ይሄ ነው የኔ ራእይ ይሄ ነው የኔ ትሬዠር ይሄ ነው የኔ ጉልበት በእጅ ያለው ኃይል ነው ሬባጋል ዳራላባ ዳራላባዲያ የያስከው ቀላል ነገር እንዳልሆነ አስተውል የዛሬ 30 ዓመት እዚች ጋር ቆሜ ይህ ህንጻ ሲመረቅ የመጀመሪያ ሰባኪ ነበርኩ ይሄው ዛሬም ተመልሼ መጣሁ አቤት ክብር ለኢየሱስ ይሆንለት ይሄ ምን አደረገናል ሐዋርያው ጳውሎስ እኛ አለ ኮንቴክስቱን ደግሞ ለሁለት ከፈለው ገና በሚድኑትና በጣም ነው የሚገርመው ስለራሱ አይደንቲቲ በሚናገርበት ጊዜ ቁጥር 15 ላይ በሚድኑትና በሚጠፉት ዘንድ እኛ ይላል ለእግዚአብሔር የክርስቶስ መዓዛ ነን ጀቹን ነኝ ማለቱ ነው ማነህ አንተ ብትሉት የክርስቶስ መዓዛ የፈለከው ቦታ ወሰደኝ እኔ የክርስቶስ መዓዛ ነኝ ክራይስትን መካድ አልችልም ሃሌሉያ አንዳንድ ጊዜ የሙስሊም መሪዎች ያኮሩኛል የሙስሊም መሪዎች ነገር ስራቸው ድፍረታቸው ስራቸው ሁሉ የሚያኮራኝ ዩናይትድ ኔሽን ላከው ፍርድ ቤት ላከው የፈለክበት ቦታ ላከው አሰላሙ አለይኩም
ምናምን ብሎ እንዲህ ብሎ ነው ንግግሩን የሚጀምረው የትም ቢሄድ አምላኩን አይደብቅም አንዳንድ ጊዜ ክርስቲያኖች ሌሎችን ለማቀፍ ሌሎችን ላለማስከፋት ይሉና ክርስቶስን ኪሳቸው ውስጥ ይደብቁታል ከዛ የራሳቸውን ስም ይናገራሉ የኔ ስም ገመቺስ ይባላል ማፈሪያ የኔ ስም ማፈሪያ ነው ኢየሱስ ስም መክበሪያ ነው የኔ ስም የሚኮራበት ነገር የለም ዶክተር በለው ፕሮፌሰር በለው ፕሬዝዳንት በለው ምን በለው የኔ ስም ማፈሪያ ነው ኢየሱስ ስም መኩሪያ ነው ኢየሱስ ስም መዳኛ ነው ኢየሱስ ስም መድኃኒት ነው ሃሌሉያ እንደዚህ ያለ ሐዋርያው ጳውሎስ እኛ በሚጠፉትም በሚድኑትም ዘንድ የክርስቶስ መዓዛ ነን አለ that is the ontological word of God ይሄ ሰውን የሚቀይረው ሰውን የሚለውጠው ሰውን ልዩ የሚያደርገው የእግዚአብሔር ቃል ነው ይሄንን ካለ በኋላ በዚህ ማንነት የኛ ስራ አለ የዕውቀቱን ሽታ መግለጥ ነው አለ የብዙ ሰዎች አገልግሎት ጊዜያዊ የሚሆነው የዕውቀት ጥልቀቱ ሻሎ ስለሆነ ነው ያልቅባቸዋል ሰብከው ያልቅባቸዋል አስተምረው ያልቅባቸዋል ተናግረው ያልቅባቸዋል ከዛ በኋላ የሚናገሩት ነገር ይጠፋቸዋል ከየት እንደሚያመጡት ይጠፋባቸዋል አባቴ እኔ ቲዮሎጂ ለመማር ስወስን አንድ ጥያቄ ጠየቀኝ ቲዮሎጂ ተምሬ የእግዚአብሔርን ቃል ከዘፍጥረት እስከ ራእይ ተምሬ ብትንትኑን አውጥቼ ሰባኪ መሆን ነው የምፈልገው አልኩት ቁጭ ብሎ ሰማኝና ስለዚህ ቲዮሎጂ መማር የፈለከው አለኝ ሰባኪ ለመሆን ነው ወይ አለኝ አዎ አልኩት አንድ ጥያቄ ታዲያ ልጠይቅ አልኩት በጣም ቲዮሎጂ የተማሩ ስብከታቸው እንጨት የሚል መስበክ የማይችሉ ሰው የማይሰማቸው ለምን ሆኑ ታዲያ አለኝ እኔ አላቅም አልኩት እኔ የመሰለኝ ቲዮሎጂ ትማራለህ አውቶማቲካሊ እሳት የላሰ ሰባኪ ትሆናል ቲዮሎጂ መማር አለኝ ሰባኪ አያረግም አለኝ እሺ ታዲያ ምን ላርግ ታዲያ አልኩት ጉልበትህን መሬት ላይ ትከልና የጸሎት ሰው ሁን አለኝ ጅልበኬ ለፈት ዳቢቲ ከደዱና እንጂ ነመ ከደናተ ይናኝ አልኩት ጉልበትህን መሬት ላይ ትከልና የጸሎት ሰው ሁን አለኝ ከዛም በኋላ ብትማር ሰው ትሆናለህ ከዛ በኋላ አለኝ ሳትጸልይ ይሄ ጉልበትህን ከመሬት ጋር ትከል የሚለው ምንድነው የሚያሳየው ጉልበትህን መሬት ላይ ትከል ማለት ከምንጩ ጋር ተገናኝ ነው እኛ አለ የዕውቀቱን ሽታ እንገልጣለን ሲል ከየት ነው የምናመጣው ያንን ሽቶ ከየት ነው የምናመጣው ያንን ሽታ ልትገዛው አትችልም ያንን ሽታ የምታመጣው ከሽታው ምንጭ ጋር ስትገናኝ ነው then you get plugged connect ጅራምቲ plug እንደ ሶኬት ትገናኛለህ ከዛ ይፈልቃል አይቆምም ምንጭ ይፈልቃል ቅርብ ጊዜ እኛ ትምህርት ቤት ካምብሪጅ ውሃ እየመጣ ሲያስቸግረን የራሳችን ምንጭ መቆፈር እንዳለብን ገባን ስናስጠና ግቢያችን ላይ ብዙ ውሃ እንዳለ ተገኘ ከዛም በኋላ ቆፋሪዎችን አመጣሁና በቃ ቆፍሩልን አልኩ እስከ 250 ዲፕ ከሄድን እናገኛለን አሉ ጀምሯል ሄዱ 30 ላይ ውሃው መቱት ሲሄዱ ውሃ ነው 170 ድረስ ሲሄዱ ውሃ ነው ከዛም በኋላ ፓምፕ አስገብተው ቴስት ሲያደርጉ ፈነዳ
ከዛም በኋላ እንደዛ አለኝ የቴክኒሻኑ የመንግስትን የውሃ ቧንቧ ብትፈልግ መዝጋት ትችላለህ አሁን አለኝ ሃሌሉያ እንዴት አልኩት ይሄ አለ በቀን ሚኒመም 1 ሚሊዮን ሊትር ታገኛለህ አለ 1 ሚሊዮን ሊትር እኔ 60,000 ሊትር አልፈልግም በቀን 1 ሚሊዮን ሊትር በቀን ፓምፕ ማድረግ ትችላለህ አለ እንዴ አልኩት ወደ አጥር አስጠጋልኝ አልኩት ለምን አልኩት ቧንቧውን ወደ ውጪ አደርግና መግዛት ለሚችል እሸጥለታለሁ መግዛት ለማይችል በነፃ ሰጠዋለሁ አልኩ ክብር ለእግዚአብሔር ይሁን ሃሌሉያ አንተ ከመንግስት ጋር ከነጋዴ ጋር ከአባንተን ጋር ከዚህ ተቋም ጋር ከዛ ተቋም ጋር ብትገናኝ ይመጣል ይጠፋል ከምንጩ ጋር ብትገናኝ ግን ራፓካሳ እንዶራ ባሽያ ሃሌሉያ ላንተ አይደለም ወደ አጥር ተጠግተ ለህዝቡ ታከፋፍላለህ ይሁንባችሁ በኢየሱስ ክርስቶስ እኛ አለ ሐዋርያው ጳውሎስ የዕውቀቱን ሽታ ምን የምናደርግነን የምንገልጥነን ልጆቼ ቤታችን አቅፋቸዋለሁ አሸታቸዋለሁ እስማቸዋለሁ ልጆቼ ደስ ይሉኛል ታውቃላችሁ አይደለም አባት የልጆቹ ሽታ ደስ ይለዋል ያዕቆብ ምንድነው ያለው ስለ ልጆቹ ይሄ ልጄ አለ የእርሻ እግዚአብሔር የባረከው እርሻ ሽታ ነው አለ ራፓካስታ ሃሌሉያ ግን 2 ሳምንት በፊት ልጆቼ ነፍሴን አወጡና ውሻ ካልገዛልን አሉኝ ቡቹላም ቢቴፍ ከዛ ትምህርት ቤት ከወደ ቤት እስኪገቡ ይቸኩላሉ እኔ እነሱን ገብቼ ልጆቼን ለማቀፍ ስል ሽታቸው ሽታ ውሻ ይላል ያንተ ሽታ የምታቅፈው ሰው ሽታ ነው ክርስቶስ ጋር የዋለ ክርስቶስ ይላል ራማጋል ደሬሌቦሽያ አንዳንድ ሰው ጠጋ ስትሉት ዩቲዩብ ያወራላችኋል ወይም ፌስቡክ ላይ ያለውን ያወራላችኋል ምን ያወራ ያንዳንድ ሰው ሽታ ልትስሙት አትችሉም ስታቅፉት ውሻ ይላል ኢየሱስ እንድትል ያድርግ ጌታ ኢሳዎጂን ኦሉዳ ሃሌሉያ ከሱ ጋር መዋል ነው ከሱ ጋር ማደር ነው ከሱ ጋር መሄድ ነው ከሱ ጋር መንቀሳቀስ ነው ሃሌሉያ it will increase it will add the value of your life it will maximize the value of your life ክርስቶስ ኢየሱስ ለሐዋርያው ጳውሎስ የሰጠው ነው እኛ አለ የዕውቀቱን ሽታ የምንገልጥነን አለ በጣም የሚገርማችሁ ለካ የክርስቶስ ሽታ ዕውቀት ነው ሰማችሁኝ ጻፉት የክርስቶስ ሽታ ዕውቀት ነው the aroma of Christ is knowledge መሃይምነት አይደለም አላዋቂነት አይደለም የክርስቶስ ሰዎች people of Christ are people of knowledge and people of wisdom ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ by the way የዮሐንስ ወንጌል የዕውቀት ወንጌል ነው የሚባለው it's the gospel of knowledge እዛ ላይ ምዕራፍ 8 ዮሐንስ 8:32 ላይ ምንድነው የሚለው እውነትን ምን ታደርጋላችሁ ታውቃላችሁ እውነትን ታውቃላችሁ እውነትም ምን ያደርጋል አርነት ያወጣችኋል ስለዚህ ነፃ በመውጣትና በእውነት መካከል አንድ ነገር አለ ነፃ በመውጣትና በእውነት መካከል አንድ ነገር አለ ምንድነው ዕውቀት እውነት እዚህ ጋር አለ እሺ ነፃ ያልወጣ ሰው ደግሞ እዚህ ጋር አለ እሺ የዚህ ሰውዬ መድኃኒት እውነት ነው እውነት ምን ሲሆን ነው የሰውዬ ነፃ የሚወጣው
እውነትን ምን ሲያደርግ ሲያውቅ ዛሬ መጣችሁት ጊዜ ለማጥፋት አይደለም ዕውቀት ለመጨመር ነው መጽሐፍ የገዛችሁት ዕውቀት ለመጨመር ነው ትምህርት ቤት የገባችሁት ዕውቀት ለመጨመር ነው እያንዳንዱ ሰው በዓለማችን ላይ የራሱን ቫልዩ የሚጨምረው ዕውቀቱን በጨመረ መጠን ነው ዕውቀትን ካልጨመርክ የራስ ቫልዩ የራስ ተፈላጊነት እየቀነሰ ይሄዳል ከዛም በኋላ ምን እየተባለ ይሄዳል አላስፈላጊ ተብሎ ይሄዳል አያስፈልግም ሸክም ነው የሚሆነው በርደን ነው የሚሆነው ስለዚህ ይሄንን በርደን የሆነውን ሶሳይቲ ለመቀየር ወደ ምንድነው የሚቀይረው ወደ አዋቂነት የሰባኪን ስራ ሲናገር ሰለሞን በመክብብ ውስጥ መክብብ ምዕራፍ 10 ላይ ሰባኪው ለሕዝቡ ይላል ምን አስተማረ ይላል ዕውቀትን አስተማረ ይላል ሰባኪ ለሕዝቡ ምንድነው ዕውቀትን አስተማረ ከየት መጣ ፈላለገ ይላል ሪሰርች አደረገ ከዛስ አስማማ ይላል ቀመመው ይላል ዝግጅት ነው አሰበ ማለት አስማማ ማለት ኮንቴክስቹአላይዝ አደረገ ማለት ነው አፍሪካ ሲሰብክ ለአፍሪካ ኤዥያ ሲሰብክ ለኤዥያ ላቲን አሜሪካ ሲሰብክ ለላቲን አሜሪካ አረቡ ጋር ሲሰብክ ለአረቡ አሜሪካን ሲሰብክ ለአሜሪካኑ ምን አደረገ ኮንቴክስቹአል አደረገ አፕሊካብል አደረገው ዛሬ ከማስተምረው ነገር ሁሉን ከረሳችሁ እቺን ነገር እንዳትረሱ ዕውቀትህ መጨመር ባቆመ ጊዜ የማንነትህ ዋጋ መቀነስ ይጀምራል ዕውቀትህ ወይም ዕውቀትሽ መጨመር ባቆመ ጊዜ የማንነትህ ዋጋ እየቀነሰ ይሄዳል ዲቫሉድ ትሆናለህ ማለት ነው ቫሉድ ሳይሆን ዲቫሉዌሽን ውስጥ ትገባለህ ተፈላጊነት እየቀነሰ ይሄዳል that is why እኛ በትምህርት ላይ የምናተኩረው that is why እነ ዶክተር ዘሪሁን 80 60 70 ሴንተር በኢትዮጵያ ላይ የሚከፍቱት ሌላ ሚሽን አይደለም ብር ፍለጋ አይደለም የአገልጋዮች ዕውቀት እንዲጨምር የአገልጋዮች አቅም እንዲጨምር በዓለማችን ላይ ያሉ ታላላቅ ተቋማት ለሰራተኞቻቸው CPD የሚባል ነገር አላቸው CPD ማለት continuous professional development ነው continuous professional development ነው እዚህ አላቅም አሜሪካን ሀገር ምንድነው የሚያደርጉት ለእያንዳንዱ ፓስተር በአመት 6 የግል 6 ሳምንት ፈቃድ ይሰጠዋል 6 ሳምንት በአመት 4 ሳምንት ቫኬሽን ነው የእረፍት ጊዜው ነው በአመት 4 ሳምንት ቫኬሽን መውጣት ይችላል አንድ ወር ነው ሁሉ ጊዜ አንዱን ወር ሁሉ ጊዜ አይወስድም ሳምንት ወይም 2 ሳምንት እያደረገ ከቤተሰቡ ጋር የሚያርፍበት ነው በአመት ግን በየአመቱ 2 ሳምንት continuing education leave ይባልና ይፈቀድለታል ከዛ ከበጀት ጋር ነው የሚፈቀድለት ቲኬቱን የሚቆርጥበት ለኮርሱ የሚከፍልበት የፈለገው አገር ሄዶ የፈለገው ከተማ ሄዶ የፈለገው ኮንፈረንስ ሄዶ 2 ሳምንት እግሩን አነባብሮ ሆቴል ወይም ዶርሙን ተኝቶ ተምሮ ጠጥቶ ተዘጋጅቶ ተነቃቅቶ እንዲመለስ ይመደብለታል አስፈቅዱ በየቸርቾቻችሁ እውነቴን ነው የምላችሁ አስፈቅዱ ምክንያቱም ሽማግሌዎቹም አስተዳደሮቹም ይሄንን የማያደርጉት ጥቅሙን ስላላወቁ ነው በአመት በሉ 6 ሳምንት ያስፈልገኛል 4 ሳምንት እምተኛበት እምዋኝበት ስፖርት እምሰራበት እምዝናናበት እማርፍበት ከልጆቼ ከቤተሰቤ ከሚስቴ ከባሌ ጋር የምሆንበት 2 ሳምንት ግን በጀት ያስፈልገዋል
ኮንፈረንስ እነ ሊድስታር ያዘጋጃሉ ሌላ ያዘጋጃል ናይሮቢ ይዘጋጃል እዛ ሄጄ ሰልጥኜ ጸልዬ ተምሬ ተነቃቅቼ መጥቼ እናንተን ማስተምረውን ነገር እንዳዘጋጅ ራሴን እንዳበቃ ካልሆነ ምን ያደረጋችሁኝ ነው ወደ ኋላ ያስቀራችሁኝ ነው በል ሄድና ጠይቅ ሽማግሌዎቹ ችግር ከፈጠሩብህ ደውልልኝ ጸልይልሃለሁ It is critical አለበለዚያ እየገደሉ አለበለዚያ እየሞትክ ነው ወደ ኋላ እየቀረ ነው እንኳን ሰው ለኤነርጂ ሴክተር እንኳን renewable energy ያሉ ነው ታዳሽ ኃይል አይደለም የሚባለው ታዳሽ ኃይል ካልሆነ ሌላው አገር ያበላሻል ከሰል ነው የሚሆነው ማለት ነው ሁለት አይነት ኃይል ነው ታዳሽ ኃይል ይሄ ተርሞ ጂኦተርማል ከውሃ ያለ ከነፋስ ወይም ደግሞ ከተለያየ ባዮጋዝ እነዚህ ታዳሽ ናቸው ሌላው ታዳሽ ያልሆነው ፎሲል ፊውል ይባላል ፎሲል ፊውል እንደነ ኮል ያሉ ናቸው አሁን እዚህ ወለጋ የተለያየ ቦታ የተዛቀ የሚሸጠው ኮል የድንጋይ ከሰል ከምን እንደሆነ ታውቃላችሁ የድንጋይ ከሰል ከምን እንደሚመጣ የድንጋይ ከሰል ከሺህ ዓመታት በፊት የሞቱ ቅጠል ነው የሞተ ቅጠል ባላ ቅጠል ነበር በጣም ለምለም ቢዩቲፉል ቅጠል ነበር ያ ቅጠል ሞተ ከዛም በኋላ አፈር እየተጫነበት ዝቅ እያለ ሲሄድ ኦርጋኒክ ላይፉ ኦክሲጅኑ ምኑ ከውስጡ እየወጣ ወደ ምን እየተቀየረ ይሄዳል ካርቦን እየሆነ ይሄዳል ካርቦን እየሆነ ይሄድና መጨረሻ ላይ ምን ይሆናል የድንጋይ ከሰል ከዛም በኋላ እሱን ዝቀ ሰባብረ ስታወጣ ይነዳል ግን ኢንቫይሮንመንቱን ያበላሻል ድብልቅልቅ ነው የሚወጣው እኔ ቻይና ሲሄድ ከሚያስጠላኝ አንዱ ቤጂንግ በአመት ምን ማክሲመም 2 ሳምንት የፀሐይ ብርሃን ቢያዩ ነው ደመና ነው እንዳለ ጉም አጨልሞታል ጉባታኒ ጉባታኒ ቢየጉባ ኦፊ ጉባቴራ ከናፍ ቢየጉባ ጃርሰ tokko turan yedhan dur naqamte abbanko kannattim gaafuma namni kara bule namni namna gaafatu attam bulte yojin jedhan galata waaqayyo dhamiti attam obbo qoricho jirra jireenyattami gubannaadha yeroonduma kanaafi maal jedhamani obbo qorichooni jireenyi gubannaadha jedhani kan gubate nama guba male fayyisu እንደንደው kanaaf ምንድነው የሚያስፈልገው ታዳሽ ኃይል ካርቦንና ኮልና ፎሲል ፊውል በዓለም ላይ እየታገደ ያለ የተቃጠለውን አንፈልግም ህይወት የሚሰጠውን ነው ምንፈልገው ሃሌሉያ አንድ መንፈስ በኔ ላይ መጣ በኢትዮጵያ ያለ የአገልግሎት አትሞስፌር በቅርብ ጊዜ ይቀየራል አገልጋዮች ምንድነው የሚሆኑት ታዳሽ ኃይል ነው የሚሆኑት ሃሌሉያ እኔ በውስጤ እግዚአብሔር ያስቀመጠው እየታደሰ እየተነቃቃ እያደገ እየለመለመ ይሄዳል ጠላት ተስፋ ጉሮት ሃሌሉያ ክብር ስጠው ለናዝሬቱ ኢየሱስ ሃሌሉያ ጠላት ከሚያስደስተው ነገር አንዱ አገልጋይ ሲደርቅ ነው የአገልጋይ ድርቀት የአገልጋይ ውድቀት ጠላትን ያስደስተዋል እግዚአብሔር ደግሞ የአገልጋይ መለምለም ያስደስተዋል እንደዚህ ነው ከክብር ወደ ክብር ከኃይል ወደ ኃይል ከከፍታ ታዲያ ለምንድነው ማናየው አገልጋይ ለምን ከክብር ወደ ውድቀት ከክብር ወደ ታናሽነት ከታላቅነት ወደ ታናሽነት ከኃይል ወደ ውርደት ለምንድነው የሚሄደው በኢየሱስ ስም ባንተ ላይ አይሆንም ናገራለሁ ካመንክ ተቀበል አሜን በልና በኢየሱስ ስም ባንተ ላይ አይሆንም ባንተ ቤት ላይ አይሆንም ባንተ ልጆች ላይ አይሆንም ባንተ ትውልድ ላይ አይሆንም ከኃይል ወደ ኃይል ሃሌሉያ እኛ አለ በዓለም ዙሪያ የክርስቶስን ዕውቀት የምንገልጥነን አለ ምንድነው የምንገልጠው የክርስቶስ መዓዛ ምንድነው ዕውቀት ነው knowledge ነው when you have knowledge people will pay to sit under your feet and learn Luther round table ነበረው በቤቱ
እና በቃ ልጆቹ ይመጣሉ ራት ይበላሉ ዲስከስ ያደርጋሉ ከሱ ጋር እዛ ሚስቱ ስልችት አላትና በቃ እነዚህ ሁሉ ጊዜኛ ቤት እየመጡ ነፃ ራት ነፃ ትምርት ራቱንስ ነፃ ይብሉ አለች ትምርቱንም ነፃ ይማሩ አለች ለሰው አትንገሩብኝ ቢራውን ግን ይክፈሉ አለች እየመጣ ነፃ ቢራ ነፃ ራት ነፃ ትምርት ይማር ነበር ሉተር ጋር እና she said they have to pay for the beer አለች አየ አላቆሙም መምጣት ቀጠሉ ሰው knowledge if you have knowledge ሰው ከፍሎ እግር ስር ይቀመጣል ከፍሎ that means value ይጨምራል ማለት ነው ድሮ ሰው አንተን መስማት ይጀምራል ከዛስ መጋበዝ ይጀምራል ጋብዞ መባረክ ይጀምራል ከዛስ ሳትከፍል አትገባም ማለት ይጀምራል ከፍሎ መማር ይጀምራል why your value is increasing your value is increasing እግዚአብሔር የእናንተን value increase ያድርግ በዚህ በረከት ልጨርሰው በደም ሲያርከከ ሰለማኑል ካሳ እግዚአብሔር የዕውቀቱ ሽታ ያድርጋችሁ የክርስቶስ መዓዛ ያድርጋችሁ እግዚአብሔር የተባረከ ይሁን ፓፑዋ ጊኒ የሚባል አገር አለ አውስትራሊያ ጫፍ እዛ ሚሽነሪ የነበረ ሰው ይሄንን ቃል አስተማረኝ ዶክተር ራይትስ ይባላል አሁን ወደ እግዚአብሔር ሄዷል የቴዎሎጂ ፕሮፌሰር ነው ኒው ጊኒ ያስተምር ነበር ስለ ክርስቶስ መዓዛ ሲያስተምር ምን አለን ኒው ጊኒ ያሉ ሴቶች ሽቶ እዚህ ጋር አይቀቡም ሽቶ እዚህ ጋር የኛ ሀገር ሴቶች እዚህ ጋር ነው የሚቀቡት ግፍ ያብል አንገት ስር ነው የሚቀቡት እዛ ሀገር ያሉ ሴቶች እዚህ ወገባቸው ላይ ነው የሚቀቡት አለ ድርግም አድርገው አብዝተው ከዛ እነሱ ሲያልፉ አፍንጫህን አዙሮ ነው የሚያልፉት አለ ከዛ እዛ ወደዛ ዙረ እንኳን ቢኖር ሳትወድ ኋላ ኋላዋን ነው የምታየው ከዛ መከተል ትጀምራለህ እዚህ ጋር ሽቶ መቀባታቸው አለ ተከተለኝ ማለታቸው ነው አለ ተከተለኝ ማለታቸው ነው አለ አንተ አለ ሲያስተምረን የክርስቶስ መዓዛ ካለ አትከተልም ይከተሉሃል እንጂ አለ ሃሌሉያ ያለፍክበት መንገድ በሙሉ ማን ይሸታል ክራይስት ይሸታል ያ ማለት ከተከታይነት ወደ መሪነት ይቀይራል ሃሌሉያ ከተሰላፊነት ወደ አሰላፊነት ይቀይራል ከኋላ ወደ ፊት ያመጣል ዛሬ በአንድ በረከት ልባርካችሁ ፈልጋለሁ ዕውቀት የሚባል የክርስቶስ ሽታ ይውደቅባችሁ ዕውቀት የሚባል knowledge እሱ ነው ጠቢቡ ሰለሞን is the greatest leader ጠቢቡ ሰለሞን የጠየቀው ትልቁ ጥያቄ ምንድነው እግዚአብሔር ሆይ ምን ስጠኝ አለ ጥበብ ስጠኝ አለ ጥበብ ስላለው አለ የዓለም ነገስታት ሀብታቸውን ይዘው ሄዱ ከዚህ ከሳባ ንግስት ይዛ ሄደችው ምን ለማስፈታት ነው ምን ለማስፈታት ሃሌሉያ እንቆቅልሽ የሚያስፈቱ በደጅ ይሰለፉልህ አገልጋይ ባለ እንቆቅልሽ መሆን የለበትም እንቆቅልሽ ፈቺ ነው የሚሆነው ሃሌሉያ እግዚአብሔር በዕውቀት ሲባርክ እንቆቅልሽ ያለው ሁሉ ይሰለፋል ምን ይዞ ወርቅ ይዞ ቅመም ይዞ ከርቤ ይዞ ሀብት ይዞ ግመል ይዞ ይሰለፋል ምክንያቱም አንተ ጋር ምን አለ ዕውቀት አለ knowledge አለ knowledge ደግሞ የሚመጣው ከምንጩ ጋር በመጣበቅ ነው እኛ የክርስቶስ የዕውቀቱ ሽታዎች ነን ያንን ሽታ እንገልጣለን አለ የት እንዴት እሷን ልናገር አንደኛ ይህ ዕውቀት ያለው በክርስቶስ ነው አለ በክርስቶስ it is in Christ ኢየሱስ ትለዋለህ ነው የኢየሱስ ስም ኢየሱስ የተባለው ኢየሱስ ክርስቶስ እንዴት ሆነ ክርስቶስ የአባቱ ስም አይደለም
ኢየሱስ ወንድ ልጅም ትወልዳለህ ስሙንም ኢየሱስ ትለዋለህ ነው እሺ ክርስቶስ እስከየት መጣ ካሪስ ነው ቅባቱ ነው የተቀባው ነው ስለዚህ ኢን ክራይስት የምንለው በክርስቶስ ኢየሱስ የማንነቱ ቅባት ጥልቀት ውስጥ ነው ተዝቆ የማያልቅ ተዋኝቶ የማይዘለቅ ዲፕ ነው ክራይስት is so deep በቀደም ያን መጽሐፍ ኮት አድርጌው ነበር ዲያን ጉዮን የምትባል የፍሬንች ጻፊ የጻፈችው experiencing the depths of Jesus Christ ብላ ገዲ ፈገኘ ክርስቶስ the depths of Jesus Christ ይሄ የኢየሱስ ክርስቶስ ጥልቅ የሆነ ማንነት ከዛ ውስጥ ነው የዕውቀቱ ሽታ የሚመጣው Christ is the dwelling place of Christians እኛ የምንኖረው በክርስቶስ ውስጥ ነው in Christ ስለዚህ የዕውቀቱ ሽታ የሚመጣው ከክርስቶስ ኢየሱስ ጋር ካለን ሪሌሽንሺፕ ውስጥ ነው relationship is the backbone of leadership relationship is the backbone of leadership ይሄ ሁለት ገጽታው relationship አንደኛው relationship is relationship with Christ ሁለተኛው relationship is relationship with the people of Christ አምላክ ከሆነው መለኮት ከሆነው ሰማያዊ ከሆነው ዘላለማዊ ከሆነው መንፈሳዊ ከሆነው ክርስቶስ ጋራ ህብረት አለን ዞር ብለን ደግሞ በመድር ካለችው ከክርስቶስ አካል ጋርም ህብረት አለን ዞር ብለን ደግሞ ከጎረቤቶቻችን ጋርም ህብረት አለን so relationship is the backbone of leadership በሉ እስቲ ከኔ ጋራ relationship is the backbone of leadership ከክርስቶስ ጋር ህብረት ከአካሉ ጋር ህብረት ከጎረቤት ጋር ህብረት ስንፈጥር ያ relationship ምን ይሰጠናል it gives us the posture the position the power and the possibility and the permission of leadership ይሄ point number 1 ነው number 2 ምንድነው ያሉት በክርስቶስ ካሉ በኋላ ሁሉ ጊዜ አሉ ጳውሎስ በክርስቶስ ሁሉ ጊዜ ማለት throughout all season የአገልጋይ አገልግሎት የአገልጋይ ስኬት የአገልጋይ ፍሬያማነት ሲዝናል አይደለም በጋና ክረምት አይደለም በጋ ጠውልጎ ክረምት አይለመልምም አገልጋይ ሁሉ ጊዜ እንደለመለመ ነው ለምን መሰላችሁ ከሪሌሽንሺፑ የተነሳ ምንድነው ያለው እርሱ በውሃ ዳር እንደተተከለ ዛፍ ነው በጋና ክረምትን አያውቅም በጋና ክረምት አለከነ ጅራ ሂድኮ ገሩ ክርስቶስ ከሰ ጅራ አንከነን መርጉ አንከነን ለቱ አንከነን ደራሩ አንከነን ኢጀጎደዱ ዋን አለከነ ጅሩን ሚቲ ሂደኮቱ ኢሰት መጠነ ጅራ ወንተ ኢሰት መጠነ ጅሩ ፊ መድ ገሊኮ መድ ገመቹኮ መድ ጅሬኛኮ መድ ቆርቸኮ መድ ፈይነኮ ኤሰ ጅራ ክርስቶስ ከሰ ጅራ ሁሉ ጊዜ ማስታወሻችሁን አስቀምጡ ሁለት እጃችሁን አንሱ በክርስቶስ ስም ልባርካችሁ በናዝሬቱ በኢየሱስ ክርስቶስ ስም አሁን እየተሰበከ ባለው አሁን እየተመለከ ባለው አሁን እየተገለገለ ባለው በናዝሬቱ በኢየሱስ ክርስቶስ ስም እባርካችኋለሁ ዘመናችሁ ሁሉ የለመለመ ይሁን ዘመናችሁ ሁሉ ያበበ ይሁን ዘመናችሁ ሁሉ የጎመራ ይሁን ዘመናችሁ ሁሉ ያፈራ ይሁን የዚህ ጠላት ለዘላለም የተመታ ይሁን ደገፍ በሉና አሜን በሉ እኔ በዘመኔ ከምጠላው ነገር ሲዝናል ሰክሰስ ነው እቺ ብቅ ብላ የምትጠፋ ብቅ ብላ የምትጠፋ ጊዜያዊ የሆነች አንድ ጊዜ
በጣም ምናፍቃቸው ምወዳቸው አባቴ ቄስ በሊና አንድ ነገር ተናገሩ እንጦጦ እሳቸው ያገለገሉ ይያለ በአቅራቢያው አንድ አዲስ ቸርች ተከፈተና ቦጋለ ገነነ ወጣት በሙሉ በረረ ወደዛ ዘማሪው በረረ አስተናጋጁ በረረ አገልጋዩ በረረ ወደዛ ቄስ በሊና ቆሞ ሰበሰቧቸውና እነዛ የበረሩትን ምንድነው እናንተን የሚያበራችሁ ለምን ጥላችሁ ጠፋችሁ ቄስ እሳት አለዛሉ እሳት አለዛ እሳት አልሽ ይላሉ ማለት ይወዳሉ እሳት አልሽ ቅርብ ጊዜ አመድ ትሆኛለሽ መፍትሄው ያለው ግር አይደለም ጻት ያለ ድምጽ የሌለው ከክርስቶስ ጋር የተጣበቀ ህይወት ያን ጊዜ የትም ሂድ ኤዥያም ወርውሩ አረብ ሀገር ይሳካ አይሳካ ዲሞክራሲ ይምጣ አብዮት ይምጣ ሀብት ይምጣ ድህነት ይምጣ እርጅና ይምጣ ጤና ይምጣ ልጅ ይምጣ ምን ይምጣ ኢየሱስ ይያልክ ትቀጥላለህ ሃሌሉያ ኢየሱስ ይያልክ ድሜን ትጨርሳለህ በረከኛ ጉቱ ክርስቶስ አፋንከኛ ራይን ፉደተሚን ሁሉ ጊዜ አለ በክርስቶስ ሁሉ ጊዜ ካለ በኋላ ሶስተኛ ላይ ደግሞ እንደዚህ አለ በስፍራ ሁሉ አለ ጂኦግራፊ አይወስነውም ኤቭሪዌር የዕውቀቱ ሽታ የት ነው የሚገለጠው ኤቭሪዌር ናዴቢሳ ሜሲነን ጋፈዳ የት ነው የሚገለጠው ኤቭሪዌር በሉስቲ ኤቭሪዌር አንዳንዱ ሰፈር ሲቀይር ይተዋል አንዳንዱ አድራሻ ሲቀይር ይተዋል ፖዚሽን ሲቀይር ይተዋል የኔ ሰርግ ቀን አምልኮ ነበርና እየዘለልንና መልክ ነበር እየዘለልን ገና ዶክትሬቴን ማግኘቴ ነው በቃ ዶክትሬቴን አገኘው አገልግሎቴ አለ አሁን ሚስት አገባው እኔ እየዘለልኩ ኢየሱስን አከብራለሁ ከዛ አንድ ሽማግሌ እዛ ቁጭ ብሎ ትልቅ ሰው ነው በጣም የተማረ ሰው ነው አሜሪካ ነው ሰርጋችን ጠራኝና ምን አለ ማለት ነመ ጉዳሚቲ ነኝ ማኑ ሰልብፍተናኝ አተም ጉዱሬና ኮሪታይ ነኝ ኮራብ ለቁጭ በል አንተ ትልቅ ሰው አይደለም ምንድነው ዘለል የሚያረግ አሜን አሜን ታበዛለህ ሃሌሉያ ታበዛለህ ምንድነው አንተ እስቲ አረፍ በል ተረጋጋና ቁጭ በል እስቲ ትልቅ ሰው ሁን አለኝ እንደኛ ሁን ማለቱ ነው እኮ ተው ማለቱ ነው እንዴት ነው ኢየሱስን ምተው እኔ ብዙ ጊዜ ለስብከት ስወጣ ራሴ ምን ብዬ ወጣለሁ ዛሬ ተረጋግቼ ጥሩ አስተማሪ አንድ ሁለት ብዬ ቀመጣለሁልና እዛ 2 ደቂቃ በኋላ ረሳለሁ እስቲ ሃሌሉያ እጀምራለሁ I always promise myself amman bakka nama guddada jaharsa amma kana bodde sti bakka dambitti dabadde achuma dabadde pulpiti kana brasochon ranjiru amen biyas bakka biye ጸጋ ይብዛላችሁ ይሄ ነው ትምርቱ ይቀመጣለሁ ብዬ ወጣና ከዛ እስቲ ራሳና እዚ ሃሌሉያ የሆነ ነገር ከውስጤ እንደዚህ ያደርጋል አድራሻ በሉስቲ ከክርስቶስ ጋር ያለንን ፍቅር አስቀይርም አንዳንዱ አገር ሲቀይር ሰፈር ሲቀይር ይቀይር አንዳንዱ ደግሞ ክላስ ሲቀይር ከትንሽ ቤት ወደ ሰፊ ቤት ሲገባ ቀዝቀዝ ይላል ከዛም ቤት ወጥቶ የራሱን ቤት ከገዛ ደግሞ ይባሰ ይደነዝዛል ክላስ አንዳንድ ጊዜ ክላስ ያስቀይራል ክላስ በድህነት ጊዜ ሰዎች ኢየሱስ ይሉና ትንሽ ነገር ኪሳቸው ሲገባ ይቀየራል እንዲያነ መንፈስ የተመታ ይሁን እላ ጳውሎስ ምን አለ መሰላችሁ ሁሉ ጊዜ ብሎ ደግሞ አልተውም በስፍራ ሁሉ ኢየሱስ እንላለን አለ ሃሌሉያ በስፍራ ሁሉ ከኛ ላይ የሚሰማው መዓዛ የሚሰማው ሽታ ማን ነው አለ
ኢየሱስ ነው አለ። ደገፍ በሉና አሜን በሉ። ጨክኑና አሜን በሉ። በስፍራ ሁሉ ኢየሱስ ነው። ኤቭሪዌር ጂሰስ። ሃሌሉያ ክብር ለኢየሱስ ይሁንለት። አሜን አሜን። ቻይና የምናገረው ይሄ ታሪክ ሁሉ ጊዜ ደስ ይለኛል። ቻይና ማልጎደም ቤክቱ they built big prisons. የቻይና ኮሚኒስት ፓርቲ ክርስቲያኒቲን አጠፋለሁ አለ። መጥፋት አለበት ክርስቲያኒቲ። ጸረ ክርስቲያን ጸረ ካልቸራል ሪቮሉሽን ክርስትና ነው አለና እስር ቤት ገነባና ክርስቲያን የተባለ በሙሉ ሰብስቦ እስር ቤት ከተተ። ምን ማለት ነው? if I put them in prison they will stop talking about Jesus ማለት ነው። ጥቅ አደረገው ይሄንን ቻይና እስር ቤት ገቡና አሲላላን አችላላን ክርስቲያና ሃሌሉያ አይደል? ምን አሉ? እንደ ድሮ አሉ። ከዚህ አልጋ ምግብ በቀን 3 ጊዜ ዩኒፎርም አጣቢ አለ፣ ሲታመሙ ሐኪም አለ፣ ሚነካቸው የለም። ከዛ በኋላ እንደዚህ አሉ። እንዴ ማሎጀና አይደል? እስር ቤቱን ወደ ባይብል ስኩል እንቀይረዋል። እንዲያም ሰበሰበናሉ። ተቀጠቁታ 3 ዓመት ይሄ ምንም የማያውቀው ኋላ ቀር የነበረው ጸሎት ያለማያውቅ የነበረው መንፈስ ቅዱስ ያልተሞላው እግዚአብሔርን የማያውቀው ተጠቅጥቆ እሳት ልሶ እሳት ለብሶ ወጣ። ከዛ እንደዚህ ያሉ ኮሚኒስቶቹ በራሳችን ገንዘብ በራሳችን ቤት በራሳችን ሐኪም በራሳችን ዩኒፎርም አገልጋይ ያሰለጠን እነዚህን ፍቷቸው አሉ። ወረረ ቻይናን ወጥቶ። ሃሌሉያ። ጂኦግራፊ ክርስቶስን አያስቀይርም። እስር ቤት ከተተው ኢየሱስ፣ ከዛ አውጣው ኢየሱስ፣ አሜሪካ ውሰደው ኢየሱስ፣ ጀርመን ውሰደው ኢየሱስ፣ ጋምቤላ ውሰደው ኢየሱስ፣ አፋር ውሰደው ኢየሱስ፣ ሱዳን ውሰደው ኢየሱስ። ምን አለ? የዕውቀቱ ሽታ የት? በስፍራ ሁሉ። እስቲ በስፍራ ሁሉ በል። አንዳንድ ጊዜ የኢትዮጵያ አገልጋዮች ኢትዮጵያዊነት ኢትዮጵያ ማለት ያበዛሉ። እግዚአብሔር የጠራ ለኢትዮጵያ አይደለም ለስፍራ ሁሉ ነው። አይዞ አሜን በል፣ አሜን በል፣ አይዞ ሃሌሉያ። ከዛ በኋላ ዘመድህን ታገኛለህ። አንድ ጊዜ አውስትራሊያ ፓስተር ጆን የሚባል አድሌድ የሚባል ከተማ ሁሉ ጊዜ ቤቱ ነው ማድረው። የወንድ ልጁን መኝታ ክፍል ሰጠኝ። እዛ አድራለሁ፣ ጠዋት እመጣለሁ፣ ቁርስ እንበላለን፣ ሚስቱ ታስተናግደናለች፣ ሄደን እናገለግላለን፣ እሱ ቤት እናርፋለን። እየተያየን አንድ ቀን የረፍት ቀን ወሰድንና ቴኒስ እናያለን። ግራውንድ ቴኒስ ይጫወታሉ። ቁጭ ብለን እግራችን ሶፋ ላይ ሰቅለን ቁምጣ ለብሰን እያወራን ዞር አለና አየና ገመቺስ አለኝ። አቤት አንተ እውነት ከአፍሪካ ነው እንደ መጣኸው አለኝ። አዎ ከአፍሪካ ነው የመጣሁት አልኩት። ለምን አልኩት። በእውነት ነው የምልህ አለ። ከናቴ ሆድ የወጣ ወንድሜ ነጭ ነው እሱ። አይቶት ከናቴ ማህፀን የወጣ ነጭ ወንድሜ መሰልከኝ አለኝ። እኔም ዞር አልኩና ሳየው ጆን አልኩት። በእውነት አልኩት ከናቴ ከኦሮሞዋ ማህፀን የወጣ ወንድሜ መሰልከኝ አልኩት። እውነቴን ነው የምላችሁ። ዛሬ እኔና ጆን ከአንድ እናት ከአንድ አባት እንደተወለዱ ወንድማማች እንተያያለን። ስፍራ ትቀይራለህ። ኢየሱስ ነው። እማታቀው ወንድምህ አንድ ጠረፍ አለ። እማታቀው ዘመድህ አንድ አገር አለ። ሃሌሉያ። ከዘር ቆጠራ ውጣ፣ ከዜግነት ቆጠራ ውጣ፣ ከሰፈር ቆጠራ ውጣ፣ ከሀብት ቆጠራ ውጣ። ሐዋርያው ጳውሎስ እንደዚህ አለ፣ የዕውቀቱን ሽታ የምናስተጋባው የት ነው አለ? የት ነው አለ? በስፍራ ሁሉ። ልፍቀድላችሁ፣ ልባርካችሁ። ያንተ አድራሻ ከዚህ በኋላ ስሙ ስፍራ ሁሉ ይባላል። In the mighty name of Jesus. ስፍራ ሁሉ ያንተ ነው። ሀገር ሁሉ ያንተ ነው። ከተማ ሁሉ ያንተ ነው። ዓለም ሀገርህ ነው። ሃሌሉያ። ዓለም ሀገርህ ነው። ከኛ የቀደሙና ጆን ዌስሊ እኮ the world is my parish አለ። ዓለም ነው የኔ አጥቢያ። እኔ የዚች አጥቢያ ፓስተር ነኝ ምናምን የሚባል አይሰራም አለ። የኔ አጥቢያ ዓለም ነው አለ። ዓለምን ሁሉ በቃሉ እመግባለሁ አለ። ሃሌሉያ። ድምጽህ እስከ ዓለም ያስተጋባል። አትፍራ። ደገፍ በልና አሜን በል እስቲ። ይሄ እኔን ይመለከታል የሚል ብቻ ጮህ አሜን ይበል። አድራሻዬ የት ነው? ስፍራ ሁሉ።
አጥር አይዘኝም ድንበር አይዘኝም ሃሌሉያ ቪዛ አይዘኝም ቦርደር አይዘኝም ዜግነት አይዘኝም ከለር አይዘኝም የገንዘብ እጣት አይዘኝም ሐዋርያው ጳውሎስ እንደዚህ አለ ሁሉ ጊዜ በስፍራ ሁሉ አንዲት ቃል ነች እኮ እየተነተንኩ ያለሁት ሁለተኛ ቆሮንቶስ ምዕራፍ 2:15 ላይ አንዲት ቃል በክርስቶስ አለ አንደኛ ምንጩ እሱ ነው አለ ሁለተኛ በየጊዜው ሁሉ ጊዜ በሁሉ ዘመን አለ ሶስተኛ በየስፍራው አለ በየስፍራው እንዲያው ምን ያደርገናል አለ ያዞረናል አለ በየስፍራው ምን የሚያደርገን ለሚያዞረን ያዞረናል አለ የእግዚአብሔር አገልጋዮች ዟሪዎች ናቸው ይዞራሉ ስቴሽነሪዎች አይደሉም በአንድ ቦታ አይበሰብሱም በአንድ ቦታ አይቀመጡም በአንድ ቦታ አይበሰብሱም ይቀያይራሉ ሃሌሉያ እስቲ መቀመጫ ተቀያይሩና እንቀያየር የኔ ሰፈር ይቀያየር በሉ በኢየሱስ ክርስቶስ ሬፓካ ጅጅሪ ሃሌሉያ ሰፈር ቀይር አድራሻ ቀይር ስልክ ለምን ምንድነው ያለው በአንድ ቦታ ያስቀመጠን አላለም ቁሙ እስቲ በያላችሁ በትልጨርስ በአንድ ቦታ ያስቀመጠን አለም ምንድነው ያለው በየስፍራው ምን የሚያደርገን ምንድነው የሚያደርገን ያዞረናል ሃሌሉያ በጣም የሚገርማቸው አንዳንድ ጊዜ አንዳንድ ቤተክርስቲያኖች አገልጋዮችን ይከፍሉና የገዟቸው ይመስላቸዋል ተልኮ ነው እኮ ሰውየው እኮ ወደነሱ ተልኮ ነው እንጂ በእነሱ ተቀጥሮ አይደለም ወደነሱ እግዚአብሔር ላከው ግን አዝዋሪ እንዳለው አያውቁም ከዚህ ደግሞ ብድግ ያደርገውና እዛ ጋር ያስቀምጣቸዋል አንዳንድ ጊዜ እኔ አገልጋዮችን ሳይ እንደምን እንደማያቸው ዳማ ተጫውታችሁ ታውቃላችኋል ዳማዎች በራሳቸው አይሄዱም እዛ ላይ ያለው ግን ሰውየው ምንድነው የሚያደርጋቸው ያደርገና ምን ሆነ ነው የምትጀምረው ተራ ወታደር ሆኖ ትጀምራለህ ያንቀሳቅስና ከዛ ብላ ይላል ትበላለህ እንጀራ ነው የሚያደርገው ምድሩ ብላ ይልና መጨረሻ ላይ ሄደ ምን ትሆናለህ ንጉስ ትሆናለህ ሃሌሉያ ያ ዳማ በራሱ ሄዶ እዛ አልደረሰም ምን አለ የሚያዞረው አለ የሚያዞረኝ አለ የሚል አሜን ይባል ክብር ለኢየሱስ ይሁንልህ አሜን ነው የሚያዞረን ካለ በኋላ እንዴት ነው ደግሞ የሚያዞረን አለ ድል ራፓ በለዋ ሼኪ በለው ምን በማድረግ የሚያዞረን እንደዚህ አለ እንግዲህ የዕውቀቱን ሽታ በእኛ የሚገልጥ እንዴት ነው የሚያዞረን ድል በመንሳት ምን ያደርገናል ያዞረናል ኤራማ ካርዲያ እሺ ወደ ጸሎት ሄደን ከመጨረሴ በፊት አንድ እጅ እዚህ ቤት ገብቷል ዛሬ በድንገት አልመጣችሁ ለምንድነው እግዚአብሔር እዚህ ያመጣኝ ለአንተ ነው ያመጣኝ ለራሴ ነው ያመጣኝ ሃርኪቶኮ መነከነከ የዘጋሌራ ያ እጅ እንደ ዳማ ያንቀሳቅሳል ከዛ ወደ ኪሳራ አይደለም የሚወስድ ሃሌሉያ ትበላለህ አትበላም ምድሪቱን እንደ እንጀራ ትበላለህ እየበላህ መጨረሻ ላይ ወደ ንጉስ ነው ሃሌሉያ ከጀርባህ ያለ የሚያዞርህ ምን በማድረግ ነው የሚያዞረን ይላል ድል በመንሳት በሽታን ድል መንሳት ድህነትን ድል መንሳት ጠላትን ድል መንሳት ተስፋ መቁረጥን ድል መንሳት ችግርን ድል መንሳት ፍርሃትን ድል መንሳት ዲያብሎስን ድል መንሳት ዓለምን ድል መንሳት ስጋን ድል መንሳት ተስፋ መቁረጥን ድል መንሳት ድል በመንሳት የሚያዞረኝ አለ የሚል ጮህ በእልልታ በጭብጨባ ክብር ለእግዚአብሔር ይሁንለት ሃሌሉያ ድል በመንሳት የሚያዞረን በየስፍራው እኛ የክርስቶስ ምን ዕውቀት ሽታዎችና መዓዛዎች ነን ክብር ለእግዚአብሔር ይሁን መዓዛ ያለው ይከተሉታል እንጂ አይከተልም ሃሌሉያ አይ ሆፕ የሆነች ነገር አግኝታችኋል ብዬ ተስፋ አደርጋለሁ የዚህ ሁሉ ነገር ማጠንጠኛ ግን የምኑ ሽታ ይላል የዕውቀቱ ሽታን ለመግለጥ በዓለም የሚያዞረን ምን ለማድረግ ነው የዕውቀቱን ሽታ ለመግለጥ የክርስቶስ ሽታ መሐይምነት አይደለም ዕውቀት ነው ዕውቀት ደግሞ የሚመጣው ከመማር ነው የምንማረው ደግሞ
ከአስተማሪ ነው። አስተማሪያችን ደግሞ ረቢ ነው፣ ረቡኒ ነው። ኢየሱስ ክርስቶስ is our rabbi, he is our teacher. ኢየሱስ ብዙ ታይትሎች ነበሩት። አዶንያስ ሎርድ ጌታ ነው፣ ፈዋሽ ነው። ሁሉ ጊዜ ግን የተጠቀመበት አስተማሪ ነው፣ ረቡኒ። ከትንሳኤ በኋላ ከሞት ከተነሳ በኋላ ማርያምን ሲያገኛት ማርያም መጀመሪያ ጋርደነር አትክልተኛ መሰላት። በኋላ ግን ሲያውቃት ድምጹን ስትሰማ ምን አለች? ረቡኒ አለች፣ አስተማሪዬ። ረቡኒ ማለት አስተማሪዬ። ብራዘር ክርስቶስ ስር አስተማሪዬ በልና ተንበርከክ። ከዛ ጊዜ ስጠው፣ ያስተምርሃል። ሲያስተምርህ ዕውቀት ይጨምርብሃል። ዕውቀት ደግሞ ያንተን ቫልዩ ይጨምራል። ያንተ ቫልዩ ሲጨምር ደግሞ ምንድነው የምትሆነው? በክርስቶስ ሁሉ ጊዜ በሁሉ ስፍራ የክርስቶስን የዕውቀቱን ሽታ የሚገልጥ አገልጋይና መሪ ትሆናለህ። አይ ሆፕ የሆነ ነገር ተጠቅማችኋል። እግዚአብሔር ይባርካችሁ። ሃሌሉያ። እንጸልይ። Father, in the name of Jesus, ይሄ ቃል ከዚህ ወጥቶ በሕዝብ ልብ ላይ ከዚህ ደቂቃ ጀምሮ ስራ እንዲጀምር ጸልያለሁ። ዕውቀት እንዲጨምር፣ ቫልዩ እንዲጨምር። ሪፓካስትራላባሽያ ራምባላላባሽያ ከጥግ እስከ ጥግ የሚያስፈልግ፣ ከጥግ እስከ ጥግ የሚያስጠራ፣ ከጥግ እስከ ጥግ ዋጋ የሚያስከፍል፣ ከጥግ እስከ ጥግ የሚያስከብር፣ ከዘመን እስከ ዘመን የሚያስወድድ፣ ከዓለም እስከ ዓለም ጫፍ የሚያስፈልግ መዓዛ ሽታ በዚህ ሕዝብ ውስጥ ይግባ በናዝሬቱ በኢየሱስ ስም። አዎ እኔ እኮ እንደዚህ አይደለሁም ብላችሁ ለምትፈሩ እንደዚህ ያለ ሐዋርያው ጳውሎስ እኛ የክርስቶስ የመዓዛው ሽታ ነን አለ። አልነበርንም ግን አሁን ነን። ድሮ አልነበርንም አሁን ግን ነን። በክርስቶስ በእጃችን ያለው ቃል ያደርገናል፣ ይቀይረናል፣ አዲስ ሰው ያደርገናል። Father, in the name of Jesus, bless these servants of yours. እነዚህ ባሮች፣ እነዚህ አገልጋዮች የእሳት ለብሰው እሳት ጎርሰው እንዲወጡ ጸልያለሁ። ዘመናቸው በከንቱ እንዳይበላ ታዳሽ ኃይሎች እንዲሆኑ ጸልያለሁ። የሚደክሙ ከሰል የሚሆኑ ሳይሆን የሚታደሱ እንዲሆኑ ጸልያለሁ። እኔንም ባሪያህን በዚህ ቃል ውስጥ አስበኝ በጌታ በኢየሱስ ክርስቶስ ስም። አሜን፣ 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 አሜን።